ሰላም ሰላም ውዴ ቻናል ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? ዛሬም እንግዲህ በአሪፍና በጠቃሚ መረጃ ለእናንተ ይጠቅማል ብዬ ባሰብኩ መረጃ ወደ እናንተ ቀርብ ያለው ማለት ነው። እንግዲህ ጋይስ የዛሬ ቪዲዮ ደግሞ የሚሆነው ለተማሪዎችና ለሃይ ስኩል ስትገቡም ማለት ኮሌጅ ስትገቡም ሃይ ስኩል ላይም ስትሆኑ ኮሌጅ ዩኒቨርሲቲም ስትሆኑ ለእናንተ በጣም ጠቃሚ የሆነ ሁለት አፕሊኬሽኖችን አምጥቼላችኋለሁ ማለት ነው። ዛሬ ደግሞ ወደ አፕሊኬሽን ዙሪያ ያለው ማለት ነው ጋይስ። እስካሁን ሴቲንግ ነበረ እና ፕሮግራም ከመጀመራችን በፊት ቪዲዮን ከመጀመራችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና የደወል ምልክቱን መጫን እንዳዘነጉ ጋይስ። እንግዲህ ጊዜ ሳናጠፋ ወደ ቪዲዮ ጋይስ እንግዲህ ወደ ቪዲዮ ስንገባ ውድ የቻናል ፋሚሊ እንግዲህ በመጀመሪያ ወደ ፎቶማትስ አፕሊኬሽናችን እንገባለን። ፎቶማትስ አፕሊኬሽናችን እንግዲህ ይህንን ይመስላል። እንግዲህ ይሄ አፕሊኬሽን ለምንድን ነው የሚጠቅመው ጋይስ? እንግዲህ ይህ አፕሊኬሽን ፎቶ በማንሳትና ብላክቦርድ ላይ ወይም ደብተር ላይ ወይም ደግሞ የተለያዩ መጽሐፍት ላይም በማንሳት ጥያቄውን እዚህ ጋር በማስገባት በጋላሪያችሁ በማንሳት በዚህም በማንሳት ጋላሪያችሁ ላይ በማስገባት መጠቀም ትችላላችሁ ማለት ነው። ትክክለኛው መልስ ያመጣላችኋል ማለት ነው ጋይስ። እንግዲህ እዚህ ጋር ካልኩሌተርም አለ። እዚህ ጋር ካልኩሌተር መጠቀም ትችላላችሁ። ከፈለጋችሁ እዚህ ጋር የሴቲንጉም ሆነ የሁሉም ነገርም አለ ማለት ነው። ማብራት ትችላላችሁ እንደዚህ አድርጋችሁ። ካልኩሌተርም እዚህ ጋር ገብታችሁ መጠቀም ትችላላችሁ ማለት ነው። በጣም ቋንቋ መቀየሪያም እዚህ ጋር ላንጉጅ አለ እዚህ ጋር እንደዚህ አድርጋችሁ መቀየር ትችላላችሁ ማለት ነው ጋይስ። እንግዲህ ጥያቄም እንደዚህ አድርጋችሁ መጠየቅ ትችላላችሁ እንደዚህ ያለ። እሺ በመቀጠል በቃ ይሄ ዋና ነገሮቹ እንግዲህ በዚህኛው ካሜራ ጋላሪ ውስጥ ያስገባችሁትን ፎቶም ብላክቦርድ ላይ ሆነ ደብተር ላይ እንዳልኳችሁ ያስገብታችሁም ከሆነ እዚህ ጋር አልበም ላይ ጋላሪ ላይ ገብታችሁ እንደዚህ አድርጋችሁ ፈልጋችሁ አስገብታችሁ ትክክለኛውን ጥያቄ መጠየቅ ትችላላችሁ ማለት ነው ጋይስ። እንግዲህ ያንን የመሰለ አፕሊኬሽን በጣም ብዙ ሚሊዮን ዳውንሎድ ያለው አፕሊኬሽን ነው። ተጠቀሙት እንዳያመልጣችሁ ጋይስ። በጣም እንደሚጠቅማችሁ አም ሹር ነኝ። ያው ግን እዚህ ጋር ይህ አፕሊኬሽን እኮ በጣም ለብዙ ለዚህ ለትናንሽ ከ12 በታይ ላሉ ተማሪዎች ኮሌጅ ላሉ ዩኒቨርሲቲ ላሉ ተማሪዎችም ጠቃሚ ነው ማለት ነው። ወደ ሁለተኛ አፕሊኬሽን ብሬንሊ ወደሚለው አፕሊኬሽን እንሄዳለን። እንግዲህ ብሬንሊ ደግሞ እዚህ ጋር ያው ብዙ ነገር ይጠይቃችኋል። ቶሎ ላይ ከፈትላችሁ ይችላል ማለት ነው። የአፕሊኬሽን ደግሞ ምንድን ነው የሚጠቅመው? በዚያ ይህን አፕሊኬሽን ከከፈታችሁት በኋላ ምንድን ነው ያን የምትጠይቁትን ጥያቄ የምትፈልጉትን ፖስት ታደርጉታላችሁ በአፕሊኬሽኑ ማለት ነው። ፖስት ካደረጋችሁት በኋላ እዚህ ጋር በአንድ ደቂቃና 2 ደቂቃ ቆየት ብሎ እንትን ብሎ ማለት ነው ያመጣላችኋል። ያንን ጥያቄ መልሶ ምርጥ አድርጎ እስከመሱ ቁጭ አድርጎ ያመጣላችኋል ማለት ነው ጋይስ፣ ምንም ሳያስቀር ማለት ነው። እዚህ ጋር የኩዌሽን እዚህ ጋር ጻፉ እያላችሁ ነው። የምፈልጉትን ጽፋችሁ ትጠይቃላችሁ ማለት ነው ጋይስ። እዚህ ጋር ያው ፎቶ አንስታችሁም በዚህ ራሱ ፎቶ አንስታችሁ ያው ከፎቶ ይዛችኋል እንጂ ፎቶ አንስታችሁ በድምጽ እንደዚህ አድርጋችሁ በድምጽ ማድረግ ትችላላችሁ ማለት ነው ጋይስ። እንግዲህ እንደዚህ ብዙ አይነት እንትን አለው ማለት ነው። በጣም ብዙ አይነት አለው ማለት ነው ጋይስ። እንግዲህ በሌላ ቪዲዮ እስከምንገናኝ ይሄ እንደጠቀማችሁ በጣም ጠቃሚ የሆነ መረጃ እንደሰጠዋችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ሰብስክራይብ እና የደወል ምልክቱን በመጫን እንለያይ ማለት ነው። በሌላ ቪዲዮ እንገናኝ።